የሀገራዊ ምክክር ኮሚሽን በስምምነት በተከፈሉ የአጀንዳ ምድቦች ላይ በመምከር ላይ የሚገኘው ሀገራዊ የምክክር ጉባኤ ወደ ቀጣዩ ምዕራፍ ተሸጋግሯል አለ። ኢትዮጵያ በዓለም ባንክ የካርበን ልቀት ቅነሳ ፕሮግራም ስር ከልቀት የቀነሰችውን ካርበን ለሽያጭ በማቅረብ የመጀመሪያ አገር ሆነች። በሶማሌ ክልል ለህዝብ ማመላለሻ ተሽከርካሪዎች ከምሽቱ 1 ሰዓት በኋላ የእንቅስቃሴ ገደብ ተጣለ። የፊንቴክ ኢንቨስትመንት ጉዳይ ጋር በተያያዘ በዋስ የተፈቱ ተከሳሾች ዝርዝር ቃለ መጠይቅ አደረጉ። የደቡብ አውሮፓ ሰዓት ከ300,000 በላይ ሰዎች ከመኖሪያቸው ተፈናቀሉ። ይህ የዕለቱ አበይት መረጃዎች ናቸው። ሰላም ጤና ይስጥልኝ የሩህ ሚዲያ ቤተሰቦች፣ ዕለታዊ የሩህ ሚዲያ መረጃችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የሀገራዊ ምክክር ኮሚሽን በ8 በተከፈቱ የአጀንዳ ምድቦች ላይ በመምከር ላይ የሚገኘው ሀገራዊ ምክክር ጉባኤ ወደ ቀጣዩ ምዕራፍ ተሸጋግሯል አለ። ዋና ኮሚሽነር ፕሮፌሰር መስፍን አርአያ ምክክሩ 10 አባላት ካላቸው ንዑስ ቡድኖች 50 አባላት ወዳላቸው ቡድኖች መሸጋገሩን ዛሬ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ዋና ኮሚሽነሩ በቀጣዩ ሰኞ ምክክሩ 250 አባላት ወዳላቸው ቡድኖች እንደሚሸጋገርና ከዚያም 500 አባላት ባላቸው ቡድኖች ደረጃ እንደሚሄድ ገልጸዋል። ሀገራዊ ጉባኤው በንዑስ ቡድኖች ደረጃ ምክክሩን የጀመረው ባለፈው ሰኞ ነበር። ኢትዮጵያ በዓለም ባንክ የካርበን ልቀት ቅነሳ ፕሮግራም ስር ከልቀት የቀነሰችውን ካርበን ለሽያጭ በማቅረብ የመጀመሪያ ሀገር ሆነች። ዓለም ባንክ ኢትዮጵያ የተረጋገጠ 14.9 ሚሊዮን ቶን የካርበን ልቀት መቀነሷን አስታውቋል። ኢትዮጵያ በኦሮሚያ ክልል በባንኩ ድጋፍ በሚተገበረው የደን መመናመን በመግታትና የአካባቢ ጥበቃን በማጠናከር የካርበን ልቀት የመቀነስ ፕሮግራም የመጀመሪያ ዙር ግምገማ መቀነስ የቻለችው የካርበን ልቀት መጠን ከሀገሪቱ ለመግዛት ከታሰበው ካርበን የበለጠ መሆኑን ባንኩ ጠቅሷል። የባንኩ ማረጋገጫ ሀገሪቱ ከዓለም አቀፍ የካርበን ገበያ ተጨማሪ ገንዘብ እንድታሰባስብ እድል ይፈጥርላታል ተብሏል። ኢትዮጵያና ዓለም ባንክ እስከ $40 ሚሊዮን የሚያስገኝ የካርበን ግዥ ስምምነት ከ3 ዓመት በፊት የተፈራረሙ ሲሆን የስምምነቱ ግብ በኦሮሚያ ክልል ከሚተገበረው ፕሮግራም እስከ አውሮፓውያን 2060 ድረስ 4 ሚሊዮን ሜትሪክ ቶን የካርበን ልቀት መቀነስ ነው። በሶማሌ ክልል ለህዝብ ማመላለሻ ተሽከርካሪዎች ከምሽቱ 1 ሰዓት በኋላ የእንቅስቃሴ ገደብ ተጣለ። የሶማሌ ክልል ንግድና ትራንስፖርት ቢሮ በክልሉ እየተከሰቱ የሚገኙ የትራፊክ አደጋዎች ለማስቀረት ይበጃል ያለውን አዲስ ደንብና መመሪያ ይፋ አድርጓል። በዚህም መሰረት በክልሉ 1 ባለ 3 እግር ተሽከርካሪ ባጃጅ እና ኮድ 1 ታክሲዎች ከከተማ ማጓዝ ወይም ከከተማ ወሰን ውጪ ወጥተው መስራት ሙሉ ለሙሉ ተከልክሏል። 2 ማንኛውም የህዝብ ማመላለሻ የህዝብ ትራንስፖርት እና ሌሎች ትራንስፖርት ሰጪ ተሽከርካሪዎች የተለያየ ፍቃድ ካልተሰጠ በስተቀር ከምሽቱ 1 ሰዓት በኋላ ለጉዞ መንቀሳቀስ ተከልክሏል። 3 ሁሉም የህዝብ ማመላለሻ ተሽከርካሪዎች ከህጋዊ የትራንስፖርት መናኸሪያዎች መነሳት ያለባቸው ሲሆን ከመናኸሪያ ውጪ ተሳፋሪዎች መጫን ተከልክለዋል። 4 ሁሉም ተሽከርካሪዎች የፍጥነት መቆጣጠሪያ ወይም ስፒድ ሊሚት መግጠም ግዴታ ነው ተብሏል። 5 የሞተር ሳይክል አሽከርካሪዎች የደህንነት ኮፍያ ወይም ሄልሜት እንዲሁም የመኪና አሽከርካሪዎችን የደህንነት ቀበቶ መጠቀም ተግባራዊ ማድረግ እንደሚጠበቅባቸውም ተወስኗል። 6 አደጋን ለመከላከል ሲባል በተሽከርካሪዎች ላይ ተጨማሪ ከፍተኛ መብራቶችና እይታን የሚጋርዱ ጌጣጌጦችን ወይም ስቲከሮችን ማድረግ ተከልክሏል። 7 ከተፈቀደው ውጪ ተጨማሪ ተሳፋሪዎችና ህገወጥ ወንበሮችን መግጠም አሊያም መጫን አይፈቀድም። የገጠመውም እንዲያስወግዱ መመሪያ ተሰጥቷል። 8 የጭነት ተሽከርካሪዎች
ምሽት በተዘጋጀላቸው ልዩ ቦታዎች ማደር ያለባቸው ሲሆን ለሁሉም የጭነት ተሽከርካሪ ባለቤቶች ምዝገባ ያስፈልጋል ብለዋል። 9 ከተለያዩ የጸጥታ አካላት ተሽከርካሪዎች ውጪ የቴክኒክ ምርመራ ወይም ቦሎ ያላደረጉ የ2018 ዓመተ ምህረት የዓመታዊ የቴክኒክ ምርመራ ማረጋገጫ ወይም ቦሎ ያልወሰዱ ተሽከርካሪዎች መንቀሳቀስ ከልክለዋል። 10 የህዝብ ማመላለሻ ተሽከርካሪዎች የዋጋ ተመን ወይም ታሪፍ ወረቀት ሁልጊዜ መለጠፍ ያለባቸው ሲሆን ለጉዞ የሚነሱበት ጊዜም ወይም የጉዞ ፈቃድ ወረቀት መያዝ ይጠበቅባቸዋል። 11 የኮድ 3 የግል ታክሲዎች እና ዳግም ተሽከርካሪዎች መንቀሳቀስ የሚችሉት በልዩ ሁኔታ በሚሰጥ የጉዞ ፈቃድ ወይም የይለፍ ፈቃድ ወረቀት ብቻ ነው። መረጃውን ያጋራው የክልሉ ኮሚኒኬሽን ቢሮ ነው። ከፊንቴክ ኢንቨስትመንት ጉዳይ ጋር በተያያዘ በዋስ የተፈቱ ተከሳሾች ዝርዝር ቃለ መጠይቅ አደረጉ። ከፊንቴክ ኢንቨስትመንት ጉዳይ ጋር በተያያዘ ለ1 ወር ከ18 ቀናት እስር ቆይተው በዋስ የተፈቱ አርቲስቶችና የማስታወቂያ ባለሙያዎች ስለ ጉዳዩ 2 ሰዓት ከ17 ደቂቃ የጀመረ የመጀመሪያ ክፍለ ቃለ መጠይቅ በእግረኛው ሚዲያ አቅርበዋል። በቃለ መጠይቅ መጀመሪያ ላይ ተከሳሾቹ በእስር ላይ በነበሩበት ወቅት በማህበራዊ ሚዲያ ስለተሰነዘሩባቸው ትችቶችና በሌላ በኩል ድጋፍ አክብሮት ላሳያቸው ግለሰቦች ምስጋናቸውን ገልጸዋል። ከዚህ በኋላ በጉዳዩ ዙሪያ የተነሱ ጠንካራዊ ጥያቄዎችን በመመለስ እስር ቆይታቸውን፣ የተከሰቱ ሂደቶችና በፊንቴክ ኢንቨስትመንቱ ዙሪያ ያላቸውን አመለካከት በዝርዝር አብራርተዋል። ይህ ቃለ መጠይቅ የጉዳዩን ዳርና የተከሳሾቹን አቋም በሰፊው የሚያሳይ ሲሆን የመጀመሪያ ክፍሉ ብቻ 2 ሰዓት ከ17 ደቂቃ የፈጀ ነው። በደሴ ከተማ በስህተት የገባላቸው ብር ለባለቤቱ በታማኝነት የመለሱት ግለሰብ። በደሴ ከተማ አስተዳደር ነዋሪ የሆኑት የሬስቶራንት ባለቤት አቶ ኡመር እሸቴ በስህተት ወደ የባንክ አካውንታቸው ገብቶ የነበረው 300,000 ብር ለትክክለኛው ባለቤት ለአቶ ሁሴን አህመድ በታማኝነት መመለሳቸው ተገለጸ። አቶ ኡመር ይህንን አርአያነት ያለው ተግባር የፈጸሙት በዛሬው ዕለት በኢትዮጵያ ንግድ ባንክ መናፈሻ ቅርንጫፍ በአካል በመገኘት ገንዘቡን ለባለቤቱ ገቢ በማድረግ ነው። ግለሰቡ ያሳዩት ይህ ተግባር በማህበረሰቡ ዘንድ የታማኝነትና የቅንነት እሴትን የሚያጎላና ለሌሎችም ትልቅ ትምህርት የሚሰጥ በጎ ተግባር መሆኑ ተነግሯል። ለዚህ አርአያነት ላለው መልካም ተግባራቸው ከፍተኛ ምስጋና እንደሚገባቸው የደሴ ፋና ኤፍኤም በዘገባው አስታውቋል። የደቡብ አውሮፓ እሳት ከ300,000 በላይ ሰዎች ከመኖሪያቸው ተፈናቀሉ። በደቡባዊ አውሮፓ ክፍሎች በተለይም በፈረንሳይና በስፔን እየተስፋፋ ያለው ከፍተኛ የሰደድ እሳት በሺዎች የሚቆጠሩ ሰዎች ሕይወት ለደጋፊ አደጋ አጋልጧል። እስካሁን ባለው መረጃ ከ300,000 በላይ ሰዎች ከአደጋው ቀጠና በደህና እንዲወጡ ተደርጓል። በፈረንሳይ ኒው አቴን ክልል እሳቱ ከ42,000 ሄክታር በላይ መሬት የደረሰ ሲሆን በቦርዶ እና በስፔን መካከል የሚገኘው 60 ኪሎ ሜትር ከኤ63 ሃይዌይ መንገድ ሙሉ በሙሉ ተዘግቷል። በተጨማሪም ስፔን ማድሪድ አቅራቢያ የሚገኘው እሳት ከ25,000 ሄክታር በላይ ደን አቃጥሏል። የእሳት አደጋ ተከላካዮች እንደገለጹት በሙቀቱ ምክንያት የተፈጠረው ፓይሮኮሞሉኒምበስ የተሰኘው የደመና አይነት የራሱ ብርቱ ነፋስ በመፍጠር እሳቱ በፍጥነት እንዲስፋፋ እያደረገው ይገኛል። ሁኔታውን ለመቆጣጠር ከ1500 በላይ የፈረንሳይ ሰራዊት አባላት ተሰማርተዋል። ባለሙያዎች እንደሚሉት ከፍተኛ የሙቀት ማዕበል እና ረጅም ድርቅ ደን ቃጠሎ እንዲባባስ ዋነኛ መንስኤዎች ናቸው። አደጋው አሁንም በቁጥጥር ስር ስላልዋለ የነፍስ አድናት ስራው ቀጥሏል። ውድና የተከበራችሁ የሮህ ሚዲያ ቤተሰቦች ዕለታዊ የሮህ ሚዲያ መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን የሮህ ሚዲያ የዩቲዩብ አካውንታችን ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።